هاتريك هاي مين لما انت متأخرين دي من أين نكون دمو ميجابو من أين تصنعت اللي سمت بعد أن تسوي أنا تفاتن يا رندون بفترة من أين تلقوا مركو سوي نوجد بمن تناميكمو أرقوتي أنا ما تكمسات كو بقى تشينا لمواجهة أفتشوا كو بقى تعملوا كو بقى دقمني نو كون كو بقى تعمل دقمني نو هذا بقى يسمى دي وبعد كده بقول بالدم تفاتن أنت سوي لنا ይሄ በቃ ሜሲ ሃትሪክ እኔ ይሄ ሰው አይደለም ብዬ መቼ ነው የተናገርኩት? ቆየው ከሰማችሁኝ ከሰው ጋር ታጫውቱት። ሮቦት ከሰው ጋር ተጫውቶ አያውቅም ወንድሜ። በ38 አመቱ እንደ 18 አመት ነው የሚጫወተው ይሄ ሰው። እኔ ብቻውን እኮ ነው በቃ 3 ነጥቡም ጎሉም ሜሲ ነው እንዳለ ርዕሱ ማለት ነው። አልጄሪያ ከአርጀንቲና ተጫወቱ እንጂ ርዕሱ ሜሲ ብቻ ነው። ሜዳ ውስጥ የነበረው ሜሲ ብቻ ገባ። ፍሮም ኖዌር ያስቆጠራቸውን 3 ጎሎች ይኸው እስኪ እኔ ቃል እኮ የለም እኮ ይሄን ሰው ለመግለጽ እኮ ምን ልበለው? እንዴት አንድ ሰው 11 ሰው ይገጥማል? የኔ ወንድም እንዴት እኔ በቃ ይኸውላችሁ እንደ ቲም አርጀንቲና የሚገርም ቲም ነው፣ ግን ሜሲ ደግሞ ሌላ ታሪክ ነው። ሌላ ፍጥረት ማለት አረ እንደኛማ ሰው አይደለም ይሄ ሰው። እንዲህ ወቅተን ምናምን መድማትና አለመድማቱን ማረጋገጥ አለብን በቃ እንዴ አሬ ታምር እኮ አይደለም። ከእንቅልፌ ለምን ከሞቴ አይሆንም? ለምን ከሰርጌ አይሆንም? አንተን ማየት አያስቆጭ? አያዩክ ማንጋት አያስቆጭ? የኔ ሜሲ እንኳን አየውክ፣ እንኳን ሳልተኛ፣ እንኳን ሳልቀው እንኳን አየውክ። በቃ አንተ ኖ ወርድ፣ በቃ ኖ ወርድ። ሃትሪክ ተደብቀ ሃትሪክ የለም ተኝተናል ሲሉ ሃትሪክ ዘንድሮ ትደግመዋለህ። በቃ ዘንድሮ ትደግመዋለህ፣ ወንድም ትደግመዋለህ። የኔ አባት እንበበልልኝ እስቲ እንበበልልኝ። የኔ ጌታዬ ብቻህን እኮ ገጠምካቸው፣ ብቻህን እኮ እንዱ ያችንን ማግብታት ቢሆን እኮ በቃ የኔ ጌታ ውሻዬ ውሽዬ ይብላኝ ለተኛችሁ እኛ ሳየን አይተን ንጉሳችንን አስከብረን ጽድት ብለን አየን። ይነጋል ይደርሳል። እኔ አልቻልኩም። ኧረ ሜሲ ምንድን ነው እየሰራ ያለው? ምንድን ነው እያደረገ ያለው? ሃትሪክ ሰራ። በመጀመሪያው ጨዋታ ሃትሪክ። ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም ሲባል ይሄው በቃ አድርጎ አያውቅም የሚባለውን ነገር ሁሉ ያደርጋል። የዓለም ዋንጫው የምንጊዜም ኮከብ ጎል አግቢ ሆነ። 17 ጎል ከክሎዝ ጋር ተጋራ። ወይኔ ደግሞ ምን አይነት ጎል ያገባው! አረ ሊዮናል ሜሲ በቃ በማርያም በቃ አምነናል። ትችላለህ፣ ይበቃሃል። እንኳን አልተኛው። ወይኔ ዛሬ በተኛ የሚጸጸተኝ ጸጸት። የተኛችሁ እግር ኳስ ተመልካቾች ግን ማለት ነው በቃ በጣም ነው የምታሳዝኑት። ኮፒ ሊንኩ ይረገጥ። ወይኔ ዛሬ አለም ነው ወደዛ ባለጌ ሁሉ ባለጌ ስዳደግ ባለጌ ሲወልድ ነው እንደዚህ። አረ 38 ዓመት ነው። ፍታ በእናትህ እንዴ! ምን ሆነ? ይረጃል እኮ ሼም የለም። አንተ ሃትሪክ አልሰራም። አንተ አላየኸውም አይደል? ከእንቅልፍ ስትነሳ ያየኸው፣ በእርግጥ ብዙ ሰው ያየዋል። ከእንቅልፍ ስትነሳ ምንድን ነው የሚሰማህ? የሚገራረም 3 ጎል አግብቶ ሀገሩን ልታሸንፍ አድርጓት ገና ከመጀመሩ የመጀመሪያ ጨዋታቸውን ከማድረጋቸው የዓለም ዋንጫ ተበላላችሁ የሚል ተስፋ ሲሰጣቸው ምን አይነት ባለጌ ነው ያስብልም። አሁን 38 ዓመቱ እኮ ነው። እኔንም ቆንጅዬ ሳንቲም ሲያበለኝ 2 ጎል ታገባለች ብዬ ጭራሽ አሳልፈልኝ 3 አግብቶ ማለት ብቻዋን ቀርታኝ ነበር ሲያበለኝ ቴሌግራም ቻናል ላይ ፖስት አደርጓል። እሱን ተውት። አርጀንቲናን ተበላለች ብላችሁ ድፍራችሁ መናገር ትችላላችሁ። በነገራችን ላይ ሌላ ቡድንም ይባላል። እንደ ቡድን በጣም ጠንካራ ናቸው። መከላከላቸው ያስጠላል። ከተከላከሉ ደግሞ ጨዋታውን ለማሸነፍ የሚገባውን ጎል እሱ ያገባላቸዋል። ስለዚህ የመብላት እድላቸው በጣም ሰፊ ነው። ፖርቹጋል እንደ ቡድን የመጫወት ትልቅ ስራ ይጠብቅሻል። ለክርስቲያኖ ሮናልዶ የመጫወት ትልቅ ስራ ይጠብቅሻል። ይሄ ሰውዬ ግን ዝም ብሎ ባለጌ። አንተ አታረጅም እንዴ? ምንድን አይደብርህም እንዴ? እስከ ሌሊት 10 ሰዓት ቁጭ ብዬ ማለት ነው
እንዳይቆጭ ማምሸትህማ እንዳይቆጭ አለ ሊዮኔል አንድሬስ ሜሲ። ምን አይነት ተኩስ የሆነ ኳስ ነው መጀመሪያ ያገባው። ኧረ በስመ አብ! ኧረ የሚያቀብላቸው ኳሶችም ስለ ሜሲ ማውራት እኮ አያስፈልግም። 2-0 እየመሩ ነው። 60 ደቂቃ ላይ ደርሰዋል። ማሸነፋቸው አይቀርም። ለወርልድ ካፕ ራሱ አስጊ ናቸው ያራዳልች። ለትላልቅ ተጫዋቾች እስካሁን በጣም ምርጥ ሆኗል ይሄ ወርልድ ካፕ። እንግዲህ ዛሬ ማታ ደግሞ ሮናልዶ አለው 2 ሰዓት ላይ ለሱም ጥሩ ነገር እንመኝለታለን። አይ ሊዮኔል ሜሲ እንዳይደግመው ፍሩ። እኔ በጣም እየተሰማኝ ነው። እንዳይደግመው ፍሩ ወርልድ ካፕ። ሌሊት 10 ሰዓት ተነስቼ ነው ያየሁት ይህንን ጨዋታ። ሜሲ በመክፈቻ ጨዋታ ሃትሪክ ሲሰራ አይቻለው ብዬ የማወራውን ታሪክ ነው ቁጭ ብዬ ያስመዘገብኩት አሁን ማለት ነው። እና አቦ ምንድን ነው በቃ አሁን ስለዚህ ልጅ ሁሉ ነገር ተብሏል እና እኔ ምንም ማለት አልችልም ወላሂ። ግን 38 ዓመቱ ነው ወይ በቃ ሙሉ ታሪኩን ስላየው ማለት እያየው ስላደኩኝ ማለት ነው። ይሄንን ሰውዬ ኳስ ማየት ሲጀምር ጀምሮ ስለነበረ በጣም በኔ ዘመን ስለተካሄደ እንደ ታሪክ ስላላለፈኝ በጣም ደስተኛ ነኝ፣ በጣም እድለኛ ነኝ። የኳስ ወዳጆች ሁሉ በዚህ ደስተኛ እንደሆናችሁ አምናለሁ፣ እርግጠኛ ነኝ። ይገባዋል። አርጀንቲናን ጠብቋት ማለት ብዙ ሰው አርጀንቲና ባለፈው ስለበላች ምናምን ብሎ ነበረ። አርጀንቲናን ጠብቋት። ስለ ጨዋታው ምናምን በኋላ እናወራለን ነግቶልን። አሁን ደህና ዋሉ፣ ደህና ደሩ። ምን እንጃ ዛሬ ሰኞ ነው ማክሰኞ። አረ ምን አይነት ሰውዬ ነህ! አረ ምን አይነት ሰውዬ ነህ! እስኪ ይህንን ሰውዬ በትክክል የምትገልጹበት ቃል ካለ ኮመንት ላይ አስቀምጡት። 39 ዓመቱ ነው። ዓለም ዋንጫ ላይ ዲስ ዊክ ማለት ነው። ዓለም ዋንጫ ላይ ይህን ሰውዬ የሚያጣጥሉበት ነገር ሲያጡ ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም። አይምሯቸው ከቁጥር ውጭ ምናምን ማሰብ አይችልም። እግር ኳስ 90 ደቂቃ ተመልክቶ ይሄ ኤሊየን ሰውዬ የሚሰራውን ኤአይ የማይሰራውን ስራ ነው የሚሰራው። ሃትሪክ አልሰራም እያሉ ሲያጣጥሉት ነበር። ይሰማዋል መሰለኝ እኔ አላቅም። ይኸው ሃትሪክ ያለ አንድ ፔናልቲ ከቦክስ ውጭ ጎል በማስቆጠር በዓለም ዋንጫ ታሪክ ግንባር ቀደሙ ሆኗል ዛሬ ማለት ነው። ምን አይነት ሰውዬ ነው! 39 ዓመቱ ነው። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። አሁን ከጀርመናዊ ተጫዋች ጋር እኩል ሆኗል። 16 ገና ከኦስትሪያ ጋር አለ። ቀሪ ጨዋታዎች አሉ። ከምድባም አልፋ ሌላም ጨዋታ አለ። በእርግጠኝነት የዓለም ዋንጫ የምንጊዜም ኮከብ ጎል አስቆጣሪ ሊዮኔል ሜሲ ነው። በ4 ዓመት አንድ የሚገኝ ቶርናመንት ነው። አንተ ቅድም እኮ እኔ እምባፔ 2 ጎል አስቆጠረ። ምን አይነት ጎል ነው ያገባው እንዴ? ውጋት የቀጠናው ስጋት ስል ነበር። ትክክለኛ የቀጠናውን ስጋት አየኸው ወይ? ሻውን ሃትሪክ ሰራ። ሃትሪክ። እኔ ደግሞ ሆዳም ነኝ ፈጥሮብኝ ማለት ነው። እኔ በቃኝ አላቅም መሰለኝ። እኔ አላቅም። ዓለም ዋንጫ ላይ የሀገራቶቹን አቋም አይታችኋል አይደል? እስኪ አርጀንቲና አሁንም ድጋሚ ዋንጫው ማትበላበት ምክንያት ምንም እየታየኝ አይደለም። በቃ ቡድን ናቸው። አይናቸውን ጨፍነው መጫወት የሚችሉ መቀባበል የሚችሉ አሁንም ዋሪየርስ። ሊዮኔል ሜሲም ደግሞ ኮፓ አሜሪካ ላይ የተወሰነ ዲስአፖይንት አድርጎን የነበረው ተጎርቶ ስለነበር እንደሆነ በትክክል አስመሰከረ። ዛሬም ያኔ ተጎርቶ ስለነበር እንደሆነ እንጂ ስቲል ክላሲስ ፐርማነንት የሚባለውን አባባል በትክክል ቆሞ ሲራመድ የምታየው 10 ቁጥር ለብሱ በአርጀንቲና ማሊያ ሜሲ ላይ ነው። በቃ ክላስ ነው። ሩጫውን አይሮጥም፣ አይሮጥም ከ22 የበለጠውን ደግሞ አይሮጥም። ግን ሜሲ ነው። ስቲል አንተ ምን አይነት ሰውዬ ነው? ኧረ በስመ አብ። ዓለም ዋንጫ ላይ ሃትሪክ ሰርቶ አያውቅም ብለው ደግሞ ሚሉት ሲያጡ እንደዛ ብለው ሲያጣጥሉት ሃትሪኩን አይሰራም። አንተ ምን አይነት ይሄ እኮ ብልግና እኮ ነው። ዋው ሜሲ ምን አይነት ተጫዋች ነው! ንጉሱ ገና ነው፣ አላረጀም፣ ገና ነው፣ አልቀዘቀዘም ስንል በምክንያት ነው። አርጀንቲና አልጄሪያን 3-0 ስታሸንፍ 3ቱንም ጎል ያስቆጠረው ዓለማችን አይታው እማታውቀው ሊዮኔል ሜሲ ነው። አታወዳድሩት ብለናችኋል እኮ ከሮናልዶ ጋር አታወዳድሩት። እስካሁን ዓለማችን እንደዚህ አይነት ተጫዋች አላየችም። በ30 ምናምን ዓመቱ የመጨረሻውን ወርልድ ካፕ ጨዋታ 3 ጎሎችን አስቆጥሯል። በመጀመሪያው ጨዋታ ላይ አንድ ጨዋታ ላይ ድንቅ ተጫዋች ነው ሊዮኔል ሜሲ። የምንጊዜም የዓለም ዋንጫ ጎል ደግሞ ከክሎስ እና ከሮናልዶ ናዛሪዮ ጋር አቻ ሆኗል በ16 ጎሎች። ምን አይነት ተጫዋች ሊዮኔል ሜሲ! ከዚህ በኋላ አይፈጠርም ዓለማችን ላይ ሊዮኔል ሜሲ የሚመስል ተጫዋች። ድንቅ ነበረ። በየቦታው ነበር። በ4-4-2 ነበር የገቡት። በሁለት አጥቂ ከሊሳንድሮ ማርቲኔዝ ጋር ተጣምሮ ድንቅ ብቃትን ያሳየው ሜሲ the one and only ሊዮኔል ሜሲ ንጉስ።
እኔ ይኸው እግዚአብሔርን እስካሁን ማለት ነው እስካሁን ሜሲ ቃል አጣውልህ ሜሲ እንዲያልኩኝ ምን ልግለጽ በምን አይነት ቃላት ልናገር ምናምን እያልኩኝ ብዙ ለፍልፍ ያለውኝ አይደል ይኸው እግዚአብሔር እንደ ዛሬ ማለት ነው ሃትሪክ ሰርቶ ባለም ዋንጫ አድርጎት የማያውቀውን ሃትሪክ ሰርቶ ይኸውላችሁ ቃላት ሪል ያጣውበት ቀን ግን ዛሬ ነው። ኢቭን ሴሌብሬሽን ግራ ገባኝ የሆነውን ነገር ማለት ነው እያያችሁ ማታምኗቸው ሞመንቶች አሉ አይደል እንደዛ አይነት ነገር ነው የፈጠረብኝ። ቶታሊ ያላመንኩኝም ምን አይነት ሰው ነው በ39 ዓመቱን በነገራችን ላይ የሚይዘው አሁን በ24 ነው በፈረንጆቹ ማለት ነው። ይህንን ሁላ የሚያደርገው ግን እያንዳንዷ ማጂክ ግን የሚሰራው በእነዚህ ተአምረኛ እግሮቹ ነው። ካስቆጠራቸው 3 ጎሎች ውስጥ ይኸውላችሁ ጋይስ ሁለቱን ማስቆጠር የቻለው እንግዲህ ከቦክስ ውጪ ነው። ባንገር ላይክ ቃላት የለኝም። አንደኛዋን ደግሞ ሲያስቆጥር በቦክስ ውስጥ የነበረው ፕሬዘንስ እጅግ በጣም ነበር ያስገረመኝ። እያንዳንዷ የሜዳ ላይ እንቅስቃሴው የረገጣት መሬት የተባረከች ናት። እግዚአብሔርን ላይክ አልጠበቅኩኝም። በውድድሩ ምናልባት ቶታሊ 3 ጎል 4 ጎል ሊያስቆጥር ይችላል ብዬ ነበር የገመኩ። ግን ገና በመጀመሪያው ጨዋታ ሚራክል ሰርቶ ጀመረ። ምን አይነት የተቀደሰ እግር እንዳለው ጋይስ አላቅም። በቃ የመጨረሻ አሁን ላይ ነገሮች አሟጠጭ ጨርሻለሁኝ። ብጽፍ ምን ብል እየፈለግ የሆነ እየቻልኩኝ አይደለም የምጽፈው የሚመጥኑት ሆኖም አይደለም የምጽፈው የምናገርለትም ነገርና ዱዳ ነው ያደረገኝ በኢየሱስ ስም። እኔ አላመንኩኝም ዛሬ ጋይስ ከአቅሜ በላይ ነው የሆነብኝ። አሁንም እንዲህ እየተናገርኩ ራሱ ነገሮች እንዴት እንደተፈጠሩ አልገባኝም። ማምሸቴን ያመሰገንኩት ማንጋቴን ያመሰገንኩት የምር በቃ ቃላቶችን ጨርሻለሁኝ። እጅግ በጣም ያበደ ጨዋታ ነበር። እስኪ እናንተ ምን ትላላችሁ? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳይረሳ። ኮፒ ሊንክ ሪፖስት አድርጉት። ኩለርስ እኔ በጣም ደስ ብሎኛል በግሌ። ይመቻችሁ። በዚህኛው ዓለም ዋንጫ እኛ ቺል እያደረግን ነው የምንጫወተው ምናምን ብሎ በረኛውን አሞራ ጠባቂ ያደረገው እኮ አሞራ ጠባቂ እያያ ትገባለች። እኔማ ያቀብላል ብዬ እየጠበኩ ነው። ሰነጠቀው ስል መረቡን ቀደደው። እሱ መረቡን ቀደደው። ልክ አይደለም። 26 ብለው 2014 ላይ ታሳዩን አይደለም? ያኔ ሃትሪክ ሰርቶ ነበር ነው 2014 ላይ ጎቤው እያረጀን እንጂ 38 ነው አላለችውም እንዴ ሰውዬ? አይመስልኝም። እኔ 38 ይሄ ኳስ አይደለም ያየ ነው፣ ግፍ ነው። ግፍ ድብደባ ነው ይሄ። ቀስ ብለው ቆንጠጥ ድብደባ ነው ያየ ነው። እኛ እንደውም እኔ ከሲያርፋን ጋር እቋጥራለሁ። ይሄ ግፍ ነው። እኔ እቃወማለሁ። እንደዚህ አይነት ግፎችን እንቃወማለን። አይሆንም ይሄ እንዴ። በዚህኛው ቶርናመንት ከፍተኛውን ጎል የሚይዝ ይመስለናል ምናምን ብለው ለአንድ ወር የሰጡትን ቀለብ እሱ በአንድ ጨዋታ ጠንቅቅ አድርጎት ቁጭ አላለችሁ። 38 አናምንም፣ 18 አናምንም። እንቃወማለን። እንደዚህ አይነት ግፍ ልክ አይደለም። ምንድነው ሐሳብ አለኝ ለእሑድ ከፈረንሳይ ጋር ፋይናል ይቀጣጠሩ። ሌሎቻችሁ ተመለሱ ወደ ቤት። አንጫወትም በሉ እንደው ሲጀምር በቆዳ ጫማ አንጫወትም ምናምን ብላችሁ ሂዱ። ልክ አይደለም ይሄ።